ክቡራትና ክቡራን እንደምን አላችሁ? ዛሬ በጣም ወሳኝና በጣም የሚጠቅሙን ለሁላችንም በጣም ትኩረት መስጠት ያለብን 4 መሰረታዊ ነገር ልንገራችሁ። ይህ ጥያቄ እጅግ ጥልቅና በሰዎች ስነ ልቦና፣ ፍልስፍና እና ማህበራዊ ኑሮ ውስጥ ትልቅ ትኩረት የሚሰጠው ነው። አብዛኞቹ ሰዎች በህይወታቸው ሊረዷቸው ወይም ሊጨብጧቸው የሚከብዷቸው በርካታ መሰረታዊ ሀቆች አሉ። ከእነዚህ ውስጥ ዋና ዋናዎች እናያቸው። የመጀመሪያ የጊዜ ዋጋና ጊዜያዊነት። የጊዜ ዋጋና ጊዜያዊነት። ሰዎች ብዙውን ጊዜ ህይወት ዘላለማዊ እንደሆነች አድርገው ያስባሉ። ቀናትን፣ ሳምንታትን፣ ዓመታትን ያለ ዓላማ ወይም ለተራ ጉዳዮች በማባከን ጊዜውን ሲያሳልፉ ይጸጸታሉ። የትኛውም ነገር ለነገ ማስተላለፍ የተለመደ ቢሆንም የሰው ልጅ መቼም ቢሆን ጊዜ ሊገዛው የማይችልና ሊመለስ የማይችል ሀብት መሆኑን ሙሉ በሙሉ መረዳት ይከብደዋል። ሁለተኛ ደግሞ ስንመጣ የሌሎች ሰዎች ትኩረት ወይም የኛ ጭንቀት። አብዛኛው ሰው በህብረተሰብ ውስጥ ሲኖር ሰዎች ስለኔ ምን ይላሉ በሚል ትልቅ የስነ ልቦና ጫና ውስጥ ይወድቃሉ። ነገር ግን እውነታው ግን አብዛኛው ሰው የሚያስበውና የሚጨነቀው ስለራሱ እንጂ ስለኛ አይደለም። ይህን መገንዘብ አለመቻል ሰዎች ትክክለኛ ማንነታቸውን እንዲያሳዩና በነፃነት እንዳይኖሩ ይገድባቸዋል። ወደ ሶስተኛ ደግሞ ስንመጣ እውነተኛው ደስታ ከውስጥ እንጂ ከውጭ አይመጣም። ያ ብዙ ጊዜ የምናውቀው ነገር ነውና ብዙዎች ሀብት፣ ዝና ወይም ማዕረግ ሲኖራቸው ሙሉ ደስታና እርካታ እንደሚያገኙ ያምናሉ። ነገር ግን ውጫዊ ነገሮች የሚሰጡት ደስታ ጊዜያዊ ነው። እውነተኛ ሰላም እና መረጋጋት የሚመነጨው ከራስ ውስጣዊ ግንዛቤ፣ ከቀላልነት እና ከእርካታ ጋር መሆኑን መረዳት አብዛኛው ሰው ከባድ ፈተና ነው። ወደ አራተኛ ደግሞ ስንመጣ ለውጥ የህይወት መሰረት መሆኑን አለማወቅ። ህይወት የማያቋርጥ የለውጥ ሂደት ናት። መልካም ይሁን መጥፎም ነገሮችን ሁልጊዜ ይቀያየራሉ። ነገር ግን ሰዎች ሁልጊዜ ነገሮችን እንዳሉ ወይም ጥሩ ነገር ሆኖ እንዲቀር ወይም እንዳይቀየር፣ መጥፎ እንዲጠፋ ይፈልጋሉ። ለውጥን በጽኑ ይዋጋሉ። ለውጥንና አለመረጋጋትን እንደ ህይወት አካል አድርጎ መቀበል አለመቻል ለትልቅ አላስፈላጊ ስቃይ ይዳርጋል። እንግዲህ ማጠቃለያውን ስናየው ከነዚህ እውነታዎች መረዳት የሚቻለው የሰው ልጅ ትልቁ ፈተና ከውጫዊ ዓለም ጋር ከሚኖረው ግንኙነት ይልቅ ከራሱ አስተሳሰብ፣ ስሜትና ግንዛቤ ጋር የሚኖረው ትግል ነው። ከነዚህ ነጥቦች ውስጥ ለእናንተ እይታ አንጻር አብዛኛውን ሰው ሊረዳው ወይም የከበደውና ትልቁን ተጽዕኖ እያደረገ ያለው የቱ ነው ብላችሁ ታስባላችሁ? ሀሳባችሁ ኮሜንት ላይ። ሰብስክራይብ አትርሱ ፕሊስ። ዩቱባችን በጣም እየደከመ ነው። እባካችሁ ሰብስክራይብ ታድርጉን፣ አግዙ። ላይክም አድርጉ። በጣም እናመሰግናለን።